ወይኔ በእናት ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥብ ጣለ። ማዬ አንዱ ላጠፋው ሁልሽም ነው የምትገረፊው። ምን ሆነሽ ነው ፓፖቴ? እኔ እኮ ምንም አይነት ነገር እኮ አያስፈልገኝም አንቺን ለማቃጠል ማለት ነው። አንቺን ለማቃጠል ክለብሽ ብቻ ይበቃል፣ ክለብሽ ብቻ ይበቃል ፓፖቴ። 2-0 እየመራሽማ መቼ ሳይዋ ተቃልሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሞሪም ማንንም አይችለው። የ15 ደቂቃ ማናጀር ስካመር ስለሆነ ነው፣ ስካሞሪም ስለሆነ ገባሽ አይደል? ከዛ ሰከንድ ሃፍ በ2 ደቂቃ ሰሚን ላመንስ ኦናና ቫይረሱ ያዘው። ሎከሩም ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው። እስካሁን ሻወር አልወሰደም ነበር። የላችሁማ ፋሲሊቲ ምናምን የላችሁም አይጦች ምናምን ነገር ስላበላሹት አንድ ሻወር ሲወስዳ ኦናና ቫይረስ ተክ ማፍሰስ ሰከንድ ቦል ምናምን አላጆትም እኮ ራስ ጨዋታ እያየሁ ነበር። ገባሽ አይደል? ግን እዚህ ጋር እያየ ነበር። አንዱ ተቃጠለ ነው ምን የሚያቃጥል ነገር አይቶ ነው ማለት ሁለተኛ ሆኜ ነበር ምናምን ብለሽ ምትጓጉ ምን እሺ ነው ማለት ምን እሺ ነው? የልታመጪ ነው የልታመጪ ብታስተካክል ይሻልሻል፣ ብታስተካክል ይሻላል። እኔ ኮንቴንት ፉትቦል ኮንቴንት ላይ ስለሆነ ያለሁት ሁሌ ስትሸነፊ አለሁኝ፣ ስታሸነፊም አንዳንዴ ሊኖር ይችላል። አስቢበት ብዬሻለሁ። ትርፍዬ አንቺ ምን አይነት ከቡድን ነሽ አንቺ? በአንድ ደቂቃ ሁለት ጎል ይገባብሻል። በአንድ ደቂቃ ሁለት ጎል። ምን አይነት ስንፈተ መከላከል ነው ያዘሽ አንቺ? ምን አይነት ስንፈተ መከላከል ነው? እኛ እኮ 7 ጨዋታ ደረስን በክሊን ሺት። አንቺ እንዴት ነው ሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ? ለማንኛውም እረፍት ላይ ማለት ነው ሁለተኛ ደረጃ መጣን ብላችሁ እልል ያላችሁ ሰዎች እንኳን ደስ አላችሁ። ሁለተኛ ደረጃን አይታችሁ እንግዲህ በሰላም ተመለሳችኋል ወይስ እዛው ናችሁ? ኮሜንት ሴክሽን ላይ ንገሩኝ። ኢንተርፌስ እንተኛ ነች። እኔ አላየሁትም ደረጃው። ሁለተኛ ደረጃ ላይ አይታው ተመለሰች ወይስ አለች? እስቲ ንገሩኝ። ዩናይትዳቸው ወጥቷል። እንግዲህ ምንም ማድረግ አይቻልም። እሱንም ለአማዲያችን የመሰለች ጎል እንጂ በስማም ሊሰጠን ነበር ማለት ነው። ለማንኛውም 3 ተከታታይ ጨዋታ ብናሸንፍም አራተኛውን ግን አቻ ወጥተናል። ወንድማችን ከቻልክ ጸጉርን ወይ ሹሩባ ምናምን ተሰራ ወይ እንደኔ እንደ በፊቱ አሲዘውና ብቻውን ነገር አድርጎ አይመለከተንም። እየመጣ የሰውዬ ማለት ነው ይህንን ነገር ማያቆም ከሆነ እኔ ዩናይትድ የሚዲያ ጫና አለበት። እዛ ላይ መጥቶ ገና ሚዲያው ላይ ይሄ ሰውዬ ነው የተከመረው፣ በረኛችን ተጠየቀ ከጌሙ በፊት ስለዚህ ሰውዬ ሌላ ጫና የሆነበት እየመሰለኝ ነው። እግዚአብሔር አትቆረጥ፣ በቃ አያገባንም፣ አትምጣ ሚዲያ ላይ ሹሩባ ተሰራው ብትፈልግ። አስቡ 3 ተከታታይ ጨዋታ አሸንፎ ስለዚህ ሰውዬ ከተወራ አራተኛ አሸንፎ ማለት ነው 5ኛ ቢሆን ምን ያህል ጫና እንደሚሆን ይማጅ። ኧረ በስመ አብ። እውነቱን እናውራ ከተባለ ይህን ሰውዬ ገና ለገና ጸጉሩን አስቆርጠዋለን ብለን እንጂ ኦቨር ኤክስፔክቴሽን ነው። ላይክ አሁን ከ6 ጨዋታ 13 ነጥብ አሪፍ ነው ከዚህኛው ዩናይትድ ማለት ነው፣ እንደጠበቅ ነው አይደለም። ግን ይህን ሰውዬ ገና ለገና እናስቆርጣለን ብለን ሲያስጠላ እኔ አስጠላኝ እግዚአብሔር። በስመ አብ። እሺ እኔ እኮ በ2 ደቂቃ ውስጥ ኢንዶሚ ያደርጓችኋል። እኔ እግዚአብሔር 2-1 በአንዴ ካምባክ እኔ እኮ እንዳይቻል ኢንዶሚ ያደርጓችሁ ወዲያው። እንደ አማድ ባያገባ ኖሮ ምን ሊፈጠር ይችል ነበር? ራሱ እኮ እኔ እኮ ተውት። እኔ 3 ነጥብ ግዴታ ይዛችሁ መውጣት ነበረባችሁ። ተው ሌላውን ለዛ ሰውዬ ስል ደግሞ 5 ጌም ስትሬት ነው ያለው። ደግሞ እኮ ልጁ ያስፈለው አሁን አናዘር 5 ጌም ሊጠብቅ ነው ጸጉሩ ለመቆረጥ። አረ ይብቃኝ ብሎ በቃ ይፋ ያር ካልሆነ እንዴ። አረ ዩናይትድ አረ ግን ጎሏ የአማድ ጎል አረ በለው እንዴት ነው እንደዛ ክሊን ቦል በቃ በጣም የሚያምር ግን እንደዛም ሆኖ በቃ ምንም ሊጠቅማችሁ አልቻለም። ምንድነው እሺ የሚቻላችሁ? ግዴታ 3 ነጥብ እኮ ያስፈልጋችሁ ነበረ። ወዘተ የሆነች ክለብ ናት ሻሼ ስልህ አሰማኝም ሀቢቢ። የምናውቃት የምንወዳት ወዘተዋ ሻሼ ይቻት በታሪክ ያ ልጅ ማለት ነው ጸጉሩን አይቆረጥ በቃ እድሉን እንዲህ አንጨፍሮ ይኖራታል ነው የምልህና ሻሼ ወደ አቋሟ ተመልሳለች። ባይዚ ፖዚቲቭ ነው። አወይ ሂዳ 1 ነጥብ ከጫካ ይዛ መምጣት ለራሱ በጣም ትልቅ ነገር ነውና እና የዋንጫውን አንድ ጆሮ ምናምን የምትሉትን ሳክስ ተውት። የዋንጫው ትክክለኛ ባለቤት ሀቢቢ ይመቻችሁ።